ዛሬ ይዤላችሁ የመጣሁት አዲስ ነገር አለ። እሱም ምንድነው? መልከ ፊደላት እንዴት ነው የሚቀረጹት የሚለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ መልከ ፊደላት ማለት ምን ማለት ነው? የፊደላት መልክ፣ ቅርጽ ምን አይነት ነው የሚለውን ነገር ሃይላይት አሳያችኋለሁ ማለት ነው። ሰላም ሰላም የአስትሮ ግራፊክስ ቤተሰቦች እንደምን አላችሁ? በመጀመሪያ ይሄንን ለመስራት የፊደላት ቀርጸን ለምን ፐርፐዝ እናውለዋለን የሚለውን ነገርም ለይተን ማወቅ ይጠበቅብናል ማለት ነው። ስለዚህ የተለያዩ ተቋማት የየራሳቸው መልከ ፊደል ሊኖራቸው ይችላል ማለት ነው። ይህ ማለት የየራሳቸው የፊደል አቀማመጥ ስነ ስርዓት ወይም ደግሞ አቀማመጥ ቴክኒክ ዘዴ ሊኖራቸው ይገባል ማለት ነው። ሶ ተቋማት የራሳቸውን መልከ ፊደል ያሰራሉ ወይም ደግሞ ያስቀርጻሉ ማለት ነው። እና እናንተም ከፈለጋችሁ በዚህ መንገድ እንቀርጽላችኋለን ማለት ነው። በተለያየ በቦልድ ሬጉላር እንዲሁም ደግሞ ቲን በሆነ መልኩ በተለያየ መንገድ እንቀርጽላችኋለን ማለት ነው። አሁን እየቀረጽኩትን ፎንት በሶስት ፎርማት ማለትም በቦልድ በሬጉላር እና ቀጠን ባለ ላይት ወይም ደግሞ ቲን በምንለው ቋንቋ ቀርጸን ጨርሰናል። እነሱን ደግሞ ወደ ሶፍትዌር አስገብተን ኮምፓይል አድርገን ማውጣት ላይ ወይም ደግሞ አውጥተን ኦልሞስት ጨርሰናል እና ቴስቲንግ ስቴፕ ላይ ነው የምንገኘው። እሱን ቴስት አድርገን ስፔሲንጉ በትክክል መቀመጡን እነዚህ ነገሮች አንዳንድ ኢረሮች እንዳይፈጠሩ እነዛን ኢረሮችን ማስተካከል ስቴፕ ላይ ነው ያለነው። እሱን ካስተካከልንና ካረምን በኋላ ለእናንተ የምናሳያችሁ ይሆናል ማለት ነው። ለጊዜው ቴስት ለማድረግ ያክልን ያወጣሁትን ወርድ ላይ ቴስት አድርጌ ያሳያችኋለሁ ማለት ነው። እዚህ ጋር የተጻፈ ቴክስት አለኝ። ሴሌክት ኦል አረገውና እዚህ ጋር መጥቼ ቴስት ያረኩትን ወይም ደግሞ የቀረጽኩትን ፎንት ወደ ታች ጭኘዋለሁ እኔ ጋር። ሶ ምን እናደርጋለን? እዚህ ጋር መጥቼ አስትሮ ግራፊክስ የሚል አለ ማለት ነው። እዚህ ጋር መተን ስንመጣ እንደምታዩት በዚህ መንገድ ፎንቱ ተቀርጿል ማለት ነው። እስቲ ትንሽ ኖርማል 12 ስናረገው ሴሌክት ኦል እናርገውና እዚህ አካባቢ 12 ላይ በጣም ድቅቅ ያለች ትመስላለች፣ ግን አቀማመጧ ሁሉ ነገሯ በጣም አሪፍ ነች። ለእናንተ እንዲታያችሁ ትንሽ ዙም ማድረግ ስለሚጠበቅብኝ ማለት ነው በ22 ላድርግን አላሳያችሁ ማለት ነው። እንደምታዩት በዚህ መንገድ በቀጭኑ ተቀርጿል ማለት ነው። ስለዚህ ስፔሲንግ ማለት ለምሳሌ በፊደላት መካከል ያለው ስፔሲንግ ቆንጆ መሆን መቻል አለበት ማለት ነው። ልክ እንደዚህ የተጠጋጋ የተደራረበ እንዳይኖር ቁጥሮች እንደምታዩቸው አዳዲስ ቁጥሮችን በራሴ መንገድ ቀርጫቸዋለሁ። ወደፊት ግን ለየት ያለ ፎንት ለመቅረጽ አስቤያለሁ ማለት ነው። እናንተ ይህን ፎንት በነፃ ይሰጠን የምትሉ ካላችሁ፣ የተወሰነ ደግሞ ለማበረታቻ ያክል ደግሞ የምትሉ ከሆነ ደግሞ ደስ ያላችሁን ነገር በቴሌብር እንዲሁም በባንክ አካውንታችን ደግሞ እያስገባችሁ ይህን ፎንት መውሰድ የምትፈልጉ ካላችሁ ከታች ከማስቀምጥላችሁ ስልክ ቁጥር፣ ቴሌግራም አድራሻ እንዲሁም ዩቲዩብ ቻናል ላይ በመግባት መውሰድና መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ፎንት ወዳችሁታል አልወደዳችሁትም የሚለውን እንግዲህ በዛውም አስተያየትም ኮመንትም ካላችሁ ኮመንት እንድታደርጉኝ። እነዚህን ፊደላት ቀርጸን ኮምፓይል አድርገን ወደ አንድ ለማውጣት የተወሰነ ጊዜ ይፈልጋል ማለት ነው እና ኮሚትመንት ይጠይቃል ማለት ነው። እኔ በተለያዩ የስራ ጫናዎች ይህንን ፎንት ሰርቶ ለመጨረስ ኦልሞስት ከአንድ ወር በላይ ፈጅቶብኛል ከስራ ጫና አንጻር ማለት ነው። ሶ እናንተ ይህንን ደግሞ ታሳቢ አድርጋችሁ እኛን ማበረታታት ይኖርባችኋል። ሌላኛው ቅንነት ስራ ብትሰሩልን ደስ ይለናል ማለት ነው። ስለዚህ የተወሰኑ ቴክስቶችን ኮፒ አድርገን ይችን ቴክስት ኮፒ አድርገን ወደ ሌላ ሶፍትዌር አዶቤ ኢሉስትሬተር ላይ እንሄድና ፋይል ኒው ብለን አዲስ እንከፍታለን ማለት ነው። ጀስት አዲስ ክሬት እናደርግና ቴስት ለማድረግ ነው። ዜን ቴክስት ታመጣላችሁ። እንደዚህ ቦልድ ታደርግና ሴሌክት አድርጋችሁ ያን ያመጣነውን ቴክስት ፔስት ታደርጉለታላችሁ። ኮንትሮል ኤ ቀጥለን እዚህ አካባቢ ፎንቱን ጨመር እናድርገውና ቴስት ለማድረግ ያክል ነው። ዜን እንደምታዩት አማርኛ ሲሆን አራት ማዕዘን ያደርጋል። ሴሌክት ኦል ታደርጉና እዚች ጋር መታችሁ ትፈልጉታላችሁ ማለት ነው። የኔን ፎንት እንግዲህ እዚህ ጋር ትመጡና ወይም መጻፍም ይቻላል እንደዚህ አስትሮ ብላችሁ አስትሮ ግራፊክስ እንደምታዩት በቦልድ ቲን እና እንዲሁም ብላክ፣ ለምሳሌ በብላክ እንደዚህ ተጽፏል። ትንሽ ሚኒማይዝ ላድርግና አላሳያችሁ።
ይችኛዋን ብላክ የምትለዋን ቲን እንዲሁም ደግሞ እዚችኛዋ ጋር መተን አሁንም ብላክ የምትለዋን ደግሞ ሬጉላር አድርጋችሁ ማነጻጸር ትችላላችሁ ማለት ነው። ስለዚህ ይህን ፎንት በ3 ፎርማት ቀርጸን ጨርሰናል። እናንተ ደግሞ የምታበረታቱን አበረታቱ። ሌላም እንዲቀረጽላችሁ የምትፈልጉት ለካምፓኒ ለድርጅታችሁ ካለ በራሳችሁ የሎጎ ስታይል በራሳችሁ የብራንድ ስታይል ውስጥ ገብተን እንሰራላችኋለን ማለት ነው። እንግዲህ ከዚህ ፎንት ላይ ያሉብንን ኢረሮች ማስተዋል ትችላላችሁ። ለምሳሌ ግዕዝ ናምበርና አማርኛው ቁጥርና የላቲን ቁጥሩ ተቀላቅሏል እዚህ ጋር ማለት ነው። ለምሳሌ እነዚህን ኢረሮች የማረም ስራ ላይ ያለት ማለት ነው። ሌላኛው በእነዚህ ፊደላት መካከል ያለ ጋፕ እኩል መሆኑን እነዚህን ኢረሮች በማስተካከል ላይ ነን። ከተወሰነ ቀን በኋላ በቴሌግራም ቻናላችን የምንለቅላችሁ ይሆናል ማለት ነው። እኛን ማበረታታት የምትፈልጉ ሰዎች እያበረታታችሁ፣ ነፃ የምትፈልጉ ደግሞ ነፃ እንሰጣችኋለን ማለት ነው። ወደፊት ግን ፕሪሚየም ሰርተን የምንለቅ ይሆናል። ፕሪሚየሙን ግን እኛን ለማበረታታት ተፍ ተፍ እንድትሉልን እንፈልጋለን ማለት ነው። እስቲ ዛሬ አንድ የተለቀቀ ፎንት አይቻለሁ። ይህም ደግሞ ከዚህ የቴሌግራም ቻናል ላይ ይሆናል ማለት ነው። አማሃሪክ ፎንትስ ከሚለው የቴሌግራም ቻናል ላይ አዲል ሬጉላር የሚል አለ ማለት ነው። እዚህ ጋር እንደምታዩት አዲል ሬጉላር ፎንት አዲስ ተለቋል። ዛሬ ነው ያየሁት። ጀስት እኔ እንደዚህ አይነት ሰው ሲለቅ ሳይ ምናምን ደስ ይለኛል። ምክንያቱም አዳዲስ የሚሰራ ሰው ማለት ነው። አዲስ ፎንት ተቀርጿል። ይህን ፎንት እዚኛው ጋር እንደምታዩት ሴሌክት አድርገን ቴስት እናደርገዋለን ማለት ነው። አውርዳችሁ ጫኑት። ፍሪ ነው የተለቀቀላችሁ፣ ነፃ ተጠቀሙበት ማለት ነው። ፐርሰናሊ ግን ብታበረታቷቸው ደስ ይለኛል። እዚህ ጋር ገብቼ እጽፍለታለሁ ማለት ነው። አዲል ብዬ ጽፈዋለሁ። ጀስት እዚህ ጋር መጣ፣ ሴሌክት አደርገዋለሁ ማለት ነው። እንደምታዩት ቆንጆ ፎንት ነች። ሰበር ሰካ ያለች አጭር ፎንት ነች ማለት ነው። ይቺ ፎንት ላይ ትንሽ ዙም አድርጌ ባሳያችሁ ደስ ይለኛል። በደንብ ቴስት አድርጎ ያወጣው አይመስለኝም። ሜቢ ይህን የሰራኸው ሰው ካለህ በዚሁ አጋጣሚ ይህንን ምንድን ነው የሚባለው ይህን ኮመንት ውሰድና ለማስተካከል ሞክር። ጥቅምት 30 ቀን ይላል። 30 ቁጥር ላይ 3 እና 0 ምን አድርገዋል? ኦቨርላፕ አድርገዋል። 28 ቀን በአጠቃላይ ቁጥሮች ኦቨርላፕ አድርገዋል ማለት ይህ ስፔስ ጋፕ የሚባለውን ነገር በደንብ እዚህ ላይ ጥንቃቄ አድርጎ ጀነሬት አላደረገውም። ይህን ነገር ቴስት አድርገ ብትወስደው ቆንጆ ነው ባይ ነኝ። ይህኛውን ኤረር ለማስተካከል ሞክር። ለጊዜው የታየኝ ይሄ ነው። ሌላኛው አሪፍ ነገሩ ኮንሲስተንሲ ነው። ለምሳሌ ተመልከቱ፣ እነዚህ ፊደሎች ኮንሲስተንሲ አሪፍ ነገር ሰርቷል ማለት ነው። ስለዚህ እንደነዚህ አይነት አዳዲስ ፎንት ማየትና መጠቀም ከፈለጋችሁ ደግሞ አሁን ያሳያችሁን የቴሌግራም ቻናል ብትጠቀሙበት፣ በተጨማሪ ደግሞ የእኛንም የቴሌግራም ቻናል አስቱ ግራፊክስ ኤንድ አኒሜሽን የሚለው ላይ እዚህ ውስጥ ገብታችሁ የተለያዩ ኤዱኬሽናል የሆኑ ትምህርቶችን የምንለቅበት ቻናል ማለት ነው። በዚሁ አጋጣሚ የሰራሁትን ፎንት በአንድ ፎንት የተሰራ እንደዚህ የብሮሸር ዲዛይን አለ። የዚህም ብሮሸር ዲዛይን በዚሁ አጋጣሚ ላስጎብኛችሁ ማለት ነው። በዚህ በራሴ ፎንት የሰራሁት የብሮሸር ዲዛይን ነው ማለት ነው። እዚህ አካባቢ እንደምታዩቸው ቴክስቶች ቴሌግራም ቻናላችን አክሰስ አድርጉ። የተለያዩ የብሮሸር ዲዛይን፣ የሎጎ ዲዛይን፣ የፖስተር ዲዛይን፣ የብሮሸር ዲዛይን፣ የተለያዩ ዲዛይኖችን፣ የአኒሜሽን፣ የቪዲዮ ኤዲቲንግ ቱቶሪያሎችን የዩቲዩብ ሊንካችንን ፖስት የምናደርግበት ማለት ነው። ሳምፕል ያክል ከ2 ዓመት በፊት ለህፃናት የዜና ማንበቢያ ኢንትሮ የተሰራ ምናምን እነዚህ አይነት ነገሮችን በሙሉ ፖስት እናደርግበታለን ማለት ነው። ሌላኛው እዚሁ ላይ መናገር የምፈልገው ነገር ማለት ነው፣ እዚህ ጋር አንድ ነገር ላስታውሳችሁ ወደድኩ። እሱ ምንድን ነው? ይህ የኔ የዩቲዩብ ቻናል ኦልሞስት ከተከፈተ 4 ዓመት ነው። 4 ዓመት ሙሉ ምንም አይነት እንትን ሳንቲም እየሰራ አይደለም ማለት ነው። ይህም አንደኛው ምክንያት ታውቁታላችሁ፣ ሀክ ተደርጎ ነበረ። ሀክ ከተደረገ በኋላ ደግሞ ሰዓቱ እንዲወርድ የተደረገ ምንድን ነው፣ ሀክ ያደረገኝ ሰው ቪዲዮ ቡስት አድርጎበት ነበር። ቪዲዮ ቡስት ካደረገበት በኋላ ዩቲዩብ አልጎሪዝሙ ቀጠኝ ማለት ነው። ከቀጣይ በኋላ ሰዓቱን ሙሉ ለሙሉ 4000 ሰዓቱን ዜሮ ነው ያደረገው ማለት ነው። ዜሮ ነው ያደረገው። ከዛ ያን ሰዓት ተቀጥቼ 2 ዓመት ሙሉ ምንም አይነት ቢዝነስ ሳይሰራ ተቀምጧል ማለት ነው። እና የኔንም ሞራል አበረታቱኝ። የዚህን ሰዓቱን እንደምንም ብላችሁ 500 ሰዓት ነው፣ ቀላል ሰዓት ነው። እያንዳንዳችሁን ይህን ቪዲዮ የተከታተላችሁ ሰዎች አንዳንድ ሰዓት ብታጫውቱት ወይም ደግሞ ብትከፍቱት ይህንን ቪዲዮ ሰዓቱን ሙሉ ለሙሉ ይሞላልኛል ማለት ነው። እንደምታዩት ይህን ያክል ሰብስክራይበር ይዟል፣ ይህን ያክል ቪው አለው። ፕላስ ደግሞ ገንዘብ እንዳይሰራ የተደረገበት የጎደለውን ሰዓት እዩት ማለት ነው።
3560 ፐብሊክ ዋች አወር አለው እንደምታዩት ማለት ነው። ኦልሞስት 400 አካባቢ ሰዓት ነው የጎደለው። ይህንን ሰዓት አንዳንድ ሰዓት ብታጫውቱልኝ አንድ 30 ወይም 100 ሰው እንኳ ቢያጫውተው ኦልሞስት ሰዓቱን ያልፍልኛል ማለት ነው። ፕሊዝ ፕሊዝ ይህንን ተባበሩኝ። እኔ ደግሞ በአዳዲስ ስራ በአዳዲስ ቱቶሪያል እክሳችኋለሁ ማለት ነው። ወደፊት በዚሁ አጋጣሚ ደግሞ አዲስ ነገር መናገር ፈልጋለሁ። ወደፊት ወይም ደግሞ ከተወሰኑ ቀናት በኋላ የብሌንደር ቱቶሪያል እዘንላችሁ እንመጣለን ማለት ነው። አዲስ ነገር ይሄ ነው። የብሌንደር ሙሉ ቱቶሪያል እዘንላችሁ እንመጣለን ማለት ነው። ጎን ለጎን ሲኒማ ፎርዲ፣ አፍተር ኢፌክትስ፣ ሌሎችም የአኒሜሽን የቪዲዮ ኤዲቲንግ ኮርሶችን እዘንላችሁ እንመጣለን። እስካሁን ድረስ ስለተከታተላችሁኝ ከእጅግ ከልብ አመሰግናለሁ። አስትሮግራፊክስ ነበርኩ።